ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ብዝዝት ያርግልኝ። ዛሬ እንግዲህ ስጡህ ላይ ብቅ ብለን እናንተን አዳዲስ ነገር እናሳያችሁ ብለን ብቅ ብለናል። ቪዲዮውን ላይክ ሼር አድርጉ። በነገራችን ላይ ወደዛም ወደዚህም ነው የምታዩት። ያው ትንሽ ካሜራው ነው ወደዛም ወደዚህም የሚያደርገው። ለማንኛውም ኢዱም እንግዲህ እያለቀ ነው፣ ወደ ስራ እንመለሳለን። ስጡ ላይ ነኝ እንግዲህ እንደምታዩት ስጡ ላይ ሁኜ ነው በነገራችን ላይ ማለት ነው። እና እንደምታዩት ነው ከዚህ ከስራ ስርፋዬ ላይ ነው። እና ዛሬ አካባቢውን አሳያችኋለሁ። ቪዲዮውን ግን ማለት ነው ላይክ ሼር እያደረጋችሁ አበረታቱኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ማለት ነው። በነገራችን ላይ ስራም የሌላችሁ አላህ ደህና ስራ ይስጣችሁ፣ ስራም ያለን አላህ ቋሚ ያርግልና ይመቻችሁ። ሳውዲ አረቢያ ምን ጊዜም አይሞላም ማለት ነው። ምን ጊዜም ብትሰሩ በደህናም ብትሰሩ ባሰሩ መቼም 10 ምናምን አመትም ታድሮ አይሞላም። ምን ለምን እንደው እንጃ ሁሌም ባዶ በቃ አመት እየሰራ ሰውየው ለተባዶ ምን ለምን እንደው እንጃ። እንዲህ ጋር ደግሞ ስራ ስንሰራ የሆነ በቃ ብር ስታገኙም ሆነ መውጫው ራሱ ይበዛል ማለት ነው። የሆነ ምክንያት ይመጣል። እኔ ብቻ ወላሂ አንዳንድ ጊዜ ስናስበው ነው ገንዘባችን በረካ ማጣቱ ነው። እየሰራን እንደዚህ በረካ እያጣ ነው ወይንስ? እኔ በጣም ይገርመኛል ወላሂ ሰውየው እየሰራ በቃ እኔ ብቻ በጣም ግርም ይላል። እና ለማንኛውም እስኪ አካባቢውን ላሳያችሁ፣ እናንተ ቪዲዮውን ላይ እያረጋችሁ ማለት ነው። ያው ንፋስ ስለሆነ ያው ትንሽ ግቢ ስለሆነ ያስፈራል ማለት ነው። እንደምታዩት ነው ግቢው ይሄን ይመስላል። ወዲያ ድረስ በጣም ትልቅ ግቢ ነው። በዚህ ያለውን በዚህ ደግሞ መስጊድ ያለና ከሰከናችን አጠገብ የሰከናችን ነው። ይሄ መስጊዱ ነው እንደምታዩት። ወደዛ ደግሞ ታሪኩ ምን ልበላችሁ እንደምታዩት ትልቅ ታሪክ አለ ማለት ነው። ትልቅ ታሪክ አለ እዚህ ከኛው በር ላይ ማለት ነው። ትልቅ ታሪክ አለ እንደምታዩት። ወደዚህ የሚያልፈው ወደ በለድ የሚሄደው ነው። ይሄን ያህል እንዲያርጌ ያሳየኋችሁ ራቅ ላድርገውና እና እንግዲህ እንዳያችሁት ነው ይሄን ይመስላል። ያው ብዙ ጊዜ ለማሳየት ትንሽ ያስፈራል ማለት ነው። ምክንያቱም ጠባቆች አሉ። ጠባቂ ስላለ ትንሽ ይከብዳል ማለት ነው። ያው ስጡ ስለሆንኩ ነው ምንም ችግር የለውም እንጂ ያው ካዩ ግን ችግር ነው። ለምን ነው የምትቀርጹት ምናምን እንደዛ ነገር ይመጣል ታውቃላችሁ። ምክንያቱም እዚህ ሀገር ላይ እና ይሄን ይመስላል። በነገራችን ላይ ሳውዲ አረቢያ ሆናችሁ እየሰራችሁ ገንዘብ እየሰራችሁ አመት በአመት ባዶ ያኔ የምሬ ነው ማለት 10 ምናምን ማድሮ ሰውየው ማለት ነው። በቃ ባዶ ነው የሚሆነው። የሆነ መውጫው ብዝት ይልና በቃ خلاص ባዶ ነው የሚሆነው። እና ለማንኛውም ብዙ አመት ያደራችሁ ሰዎች ማለት ነው አወቁበት። አብዛኛው ሰው ብዙ አመት አድሮ ሳውዲ አረቢያ ላይ ሆን የትም ሀገር አረብ ይሁን አገራቸው ስከዱ ማለት ነው። አገር ቤተሰብን ብትሉ ምንም ሲይዙ ነው የሚወዷችሁ። ሆነ ለመናገር ማለት ነው። ይዛችሁ ሀገራችሁ ስገቡ ራሳችሁን ስችዱ አገራችሁ በቃ ራሳችሁን ችላችሁ ስኖሩ ነው ቤተሰብ ራሱ የሚወዳችሁ ማለት ነው። እንጂ ቤተሰብን አሁን ስረዱ ኑራችሁ ማለት ነው። ዝም ብላችሁ ስገቡ በእኛ በራሳችን እንኳን ባይደርስም ግን በሌላ ሰው ስታው ማለት ነው። አንዴ አብዛኞቹ ሰዎች ቤተሰብ ሲረዱ ይኖሩና ግን አገር ሲገቡ ቤተሰቦቻቸው ራሳቸው ማለት ነው ስዘል ይኖርሽ ወይንም ስዘል ይኖርህ ምን አርጋሃል ረዳችሁን እንኳን አይሏችሁም። ምን አርጋችሁልናል በቃ እንደዛ ነው የሚሉት። ግን አንዳንድ ጊዜ አይመስልም ማለት ነው። ስለዚህ ጠንክሩ። ቢያንስ ለቤተሰብ ልካችሁ ለራሳችሁ የምትሉት ነገር ማስቀመጥ አለባችሁ። በተለይ ለየት አርጋችሁ ማለት ነው። እና በቃ ሳውዲ አረብ ሀገር ኑሮ ምን ጊዜም አመት እስከ አመት ትለፋላችሁ። ሌላዎች ይመጣል በቃ ሀገርም ያለ ሰው ወደ እናንተ ነው የሚመለከተው። የሆነ ይሆን ወደዚህ ነው በቃ ገንዘብ ያለ ይመስላቸው ከዚህ ነው እንጂ ከሀገራችን ተሰርቶ የሚገኝ አይመስላቸውም። እና ትንሽ ምን ትልቅ ወደዚህ ነው የሚያዩት።
ግን እዚህ ሀገር ላይ ስራ የለ ምን የለ በጣም ከባድ ጊዜ ቢያንስ እንኳን የቤት ኪራይ የካህረባ የተለያየ ነገር ከምንጠጣው ውሃ ጀምሮ በገንዘብ ነው እና ይሄን የሚያስታውስላችሁ የለም እና ሀገራችሁ ስገቡ አንገታችሁን ቀጥ አድርጋችሁ የምትኖሩት ቢያንስ ከምትሰሩት ማለት ነው እንዲሁ ትንሽ እየላካችሁ 3-4 ቢያንስ 500 ብር ብልኩ 500 ብር ለራሳችሁ ማስቀመጥ በቃ ግዴታ ነው። ደግሞ ሳይቸግራችሁ ምናምን ደግሞ መላኩ ራሱ አስፈላጊ አይደለም። እናንተ ነገባት ችግር ውስጥ ነው እንትን የሚላችሁ ማለት ነው። አንድ ሰው ሂደህ ከቤተሰብ ጋር ከመኖር ራስን ችለህ ቤተሰቦችን እየሄድክ ማየትና የቻልከውን ነገር ብረዳቸው ይቀላቸዋል። ከነሱ ላይ ሂደህ ከመወረቅ ስረዳቸው ኑሮ ማለት ነው። እንደጋ ደግሞ ስረዷቸው ከዚህ ሀገር ቁጭ ብላችሁ ማለት ነው። እውነት አብዛኛው ሰው ወደዚህ ነው የሚመለከተው እንዲህ ያለ ወደዚህ ማለት ነው። ትንሽም ሆነ ትልቅ ወደ እናንተ በቃ ሲቸግራቸው ማምለጫው ወደዚህ ነው የሚመስላቸው። በቃ ወደ እናንተ ሁሉ ነገር መወጣት የሚፈልጉት በእናንተ ነው። ስለዚህ እናንተ ራሳችሁን ጠብቁ፣ ገንዘባችሁን ያዙ። እውነት ለመናገር ማለት ነው በቃ ዛሬ ላይ እኔ ለምን እንደው እንጃ ሁሉም ሰው በቃ ራስህን ስችል ብቻ ነው የሚፈልገው እንጂ ራስህን አልቻልክ ግዴታ እናትህ ካልሆነ በቀር በጣም ከባድ ነው እና ራሳችሁን ቻሩ። ያን ነው የተመረቀ እናት ስኮ ነው እንጂ አንዳንዴ በቃ አንዳንድ ሰው ልጆቻቸው ጋር ነው የሚሆነው አብረው የኖሩት ጋራ እነዛ ጋር ነው እንደውም የሚገጥሙት ማለት ነው እና ራሳችሁን ጠብቁ። ከአረብ ሀገር ስላቀጡ ኑራችሁ ግድግዳ ስታጥቡ ስፈከፈጉ ኑራችሁ እንደገና ገብታችሁ ኋላ እንደገና ስደት ወደ ሌላ ሀገር ወላሂ እንደዚህ ነው በቃ ብዙ ጊዜ ማለት ነው እና ከዚህ ይውሳላችሁ ቆጥባችሁ ብራችሁን ያዙ። 5-10 እያላችሁ ትንሽ እያላችሁ ያስቀመጣችሁ ነገ ጧት አገራችሁ ስንገቡ ያን ገንዘብ ይጠቅማችኋል። የሆነ እኮ ሰውን የሆነ ነገር ቁም ነገር ላይ መታረጉት አሁን ችግር የለውም ግን ያላግባብ የሚጠፋ ገንዘብ በቃ ዝም ብሎ አለ የወር ደሞዝን ቅበል ይሉና ላክ ለራሳቸው ትንሽ ያስቀርተው ማለት ነው። ወር እስከሚደርስ መሳሪያ ያስቀምጠው ለቤተሰብ ይልካሉ። ቀጣይም እንዲሁ ከዛ አንድ ቀን መያዝ ይመጣና የተለያየ ነገር ይመጣና ወዲ ሀገር ይገባል። ከዛ ባዶዋን በቃ እና በጣም ነው የሚያሳዝነው። ውድ የሀገሬ ልጆች አስታውሉ። ለማንኛውም ይመቻችሁ፣ መልካም እመኝላችኋለሁኝ። ቪዲዮውን ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እላለሁኝ። እንግዲህ ይሄን ይመስላል ዛሬ እንግዲህ አረብ ሀገር ኑሮ አንዳንድ ያልን እንግዲህ አላህ ይጠብቀና። ለማንኛውም ይመቻችሁ። ባይ ባይ ቤተሰብ።